መጽሐፍ ቅዱሳችንን በአንደኛ ሳሙኤል ምዕራፍ 30 ሃሌሉያ ቁጥር 1 ጀምሮ አነባለሁ። ክብር ለኢየሱስ ይሁን። በሶስተኛው ቀን ዳዊትና ሰዎቹ ሲቅላግ ደረሱ። በዚህ ጊዜ አማሌቃውያን ደቡቡን ሀገርና ሲቅላግን ወረው ነበር። ሲቅላግንም ወረው አቃጥለው ነበር። ሴቶቹን በዚያ የነበሩትን ወጣቶችና ሽማግሌዎች ሁሉ ማርከው ወሰዱ። የማረኩትንም ይዘው ከመሄድ በስተቀር አንድም አልገደሉም ነበር ይላል። ዳዊትና ሰዎቹ ግን ወደ ሲቅላግ ከተማ ደረሱ። እነሆ ከተማይቱ በሳት ጋይታ ሚስቶቻቸው ወንዶችና ሴቶች ልጆቻቸው ተማርከው አገኙ። በዚህ ጊዜ ዳዊትና ሰዎቹ ማልቀስ እስኪያቅታቸው ድረስ ድምጻቸውን ከፍ አድርገው አለቀሱ። ሁለቱ የዳዊት ሚስቶች ማለትም ኢዝራኤላዊቷ ይልና ቁጥር 6 ሰዎቹ ስለ ወንዶችና ሴቶች ልጆቻቸው ነፍሳቸው ተመራ ሊወግሩት ለተመካከሩ ዳዊት በጣም ተጨነቀ። ነገር ግን ዳዊት በአምላኩ በእግዚአብሔር ምን አደረገ ይላል? እስቲ ድገሙት። ዳዊት በአምላኩ በእግዚአብሔር ልቡ ምን አደረገ? አበረታ። ከዚያም ዳዊት የአቤሜሌክን ልጅ ካህኑን አብያታርን ኤፋዱን አምጣልኝ አለው። አብያታርም አመጣለት። ዳዊትም ክብር ለኢየሱስ አሜን። አጠገባቸው አብያታር አይጥፋ። አሜን። ክብር ለኢየሱስ ይሁን። አምጣልኝ ቃሉን አለ። ክብር ለስሙ። ቃሉ በመጣለት ጊዜ ይላል እግዚአብሔር ቃል ሲናገር ክብር ለስሙ ይሁን። ዳዊትም ይህን ወራሪ ሰራዊት ልከተለውን እደርስባቸዋለን ሲል እግዚአብሔርን ጠየቀ። እግዚአብሔርን በርግጥ ትደርስባቸዋለህ ምርኮውንም ትመልሳለህ አለ። እስቲ ምርኮውንም በሉ እስቲ ታስመልሳለህ። አብያታር አጠገብህ አለ። ምርኮ ምን ይሆናል? ይመለሳል። ክብር ለስሙ ይሁን። የማንም አጠገብ መኖር ሳይሆን የእግዚአብሔር ቃል አጠገብህ በመሆኑ ብቻ የተወሰደብህ ነገር ምን ይሆናል? ይመለሳል። ሳላሃዶራ ባሽያነ ማን አለ? ማን አለ? እንደ እግዚአብሔር ያለ ማን አለ? ሊወግሩት ተመካከሩ፣ ሊያጠፉት ተመካከሩ። ወይን ሰው አንተን ብለን ወተን አንተን ተከትለን ይህን ያህል ዘመን ካንተ ጋር ሄደን ያገኘነው ነገር ልጆቻችንን ሚስቶቻችንን ማስማረክ ከሆነ ብለው ድንጋይ አንስተው ምን ሊያደርጉ ፈለጉ? ሊወግሩት ፈለጉ። ዋው! ዳዊትም ተጨነቀ ይላል። ምን ታረጋላችሁ በእንደዚህ አይነት ሁኔታ? ድንጋይ ተቀምጧል፣ ትወገሩ አለ። የእግዚአብሔርን ጦርነት ልትዋጓታችኋል፣ የሄዳችሁ ነው። ነገር ግን ጠላት መጥቶ ሲቅላግን ወሮ በከተማይቱን ባዶ አድርጎ ምርኮን ማርኮ ጠቅላላ ጠርጎ ወሰደ። ምን አይነት ቦታ ነው? ኢየሱስ ጌታ ነው። የተወሰደ ምርኮ አለ። በአንድም በሌላ ምርኮ ሄዷል። የለም አጠገባችን የምንፈልገው አብረን የነበርነው ነገሮች እንደነበሩ አልነበሩም። ስትመጡ ሌላ ነገር ነው። እናንተ ግን የእግዚአብሔር ጦርነት የእግዚአብሔርን ነገር ከእግዚአብሔር ሐሳብ ጋር እየቀጠላችሁ ያለ ጠላት ደግሞ መጥቶ ምን አድርጎታል? ሰፈሩን ባዶ አድርጎታል። ማን አለ? ወዴት አለ? ዳዊት ግን በጣም ተጨነቀ ይላል። አስጨናቂ ሁኔታ ውስጥ አስገቡት። ዳዊት አጣብቂኝ ሁኔታ ውስጥ ገባ። ምን ማድረግ እንዳለበት እስኪያቅተው ድረስ ማለት ነው። ኢየሱስ ጌታ ነው። መንፈሳዊ ነገር ውስጥ ሆነን መንፈሳዊ ነገር እየሰራ እየገባ እየወጣ ነገር ግን ጠላት መጥቶ ዙሪያን ባዶ ሲያረግብህ ትጨነቃለህ። ሰው ነህና ታስባለህ። ሰው ነህና ዳዊት ግን ሰዎቹንም ተወ፣ ሁኔታውንም ተወ። ነገር ግን አንድ ነገር አደረገ። ክብር ለኢየሱስ ይሁን። አብያታርን ምን አለው? ኤፋዱን አምጣልኝ። ከማንም አትስሙ ወገኖች። በተከበበች ከተማ የሚያስደንቅ ምህረቱን የሚገልጥ እግዚአብሔር አለ። በከባባ ውስጥ ነህ፣ በጭንቀት ውስጥ ነው፣ ባዶ ነገር አለ፣ የታሰረ ነገር አለ። ነገር ግን ኤፋዱን አምጡልኝ። ዛሬ እግዚአብሔር ቃል የሚመጣለት ሰው አለ። እስቲ አሜን በሉ። ቃሉ ይምጣ። ትወጣለህ፣ ታሸንፋለህ፣
ታስመልሳለህ። እግዚአብሔር ነው ያለው። ኤፋዱን አምጡልኝ አለ። ኤፋዱን አመጡለት። መስማት ፈለገ። እግዚአብሔር ሆይ በዚህ ሁኔታ ውስጥ ያንተ ፈቃድ ምንድነው? አምኜ ተከትያለሁ፣ አብሬ ወጥቻለሁ፣ ይህን ያህል ዘመን ጊዜ ወስጃለሁ። ነገር ግን ሌላ ሲጠበቅ የሆነብኝ ነገር ግን የተጠበቀው ነገር ስላልሆነ ከኔ አልፎ ደግሞ አብረውኝ ያሉት የኔ የሆኑ ሰዎች ምርኳቸው ተነጥቆ የሱ ብቻ አይደለም አብረውት ያሉት ህዝቦች እንዳለ ባዶ ሆነው ከሐዘናቸው የተነሳ አንዳንድ ጊዜ ሐዘን መጥፎ ነው ወገኖች። መራራ ሐዘን ውስጥ ስትገቡ ሰው ለመግደል ተነሳለች። አብሯቸው የነበረው ዳዊትን በድንጋይ ሊወግሩት ተነጋገሩ። ለምን? ጥፋቱ የማን ነው? እዚህ ጋር እግዚአብሔር ተሳሳተ አልተሳሳተ? ዳዊት መሄድ አልነበረበትም? መሄድ ነበረበት። እግዚአብሔር አዞታል። አንዳንድ ጊዜ ጠላት ዲያብሎስ እንዲህ ባታረግ ኖሮ እንዲህ አይሆንም የሚል ሰጀሽኖችን ይልካል። ዳዊትን አሁን ካስጨነቀው ጭንቀት የተነሳ ሊገሉት ከተነሱበት በኋላ በቃ በዲስፕሬሽን ውስጥ ስለነበረ ተስፋ መቁረጥ ውስጥ የገባም ይመስለኛል። ተጨነቀ። ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝ የለም ያለው ዳዊት ምን አረገ? ተጨነቀ። እስቲ አሜን በሉ። አዘነ። የሚፈልገው ነገር አልሆነለትም። በሞት ጥላ ሸለቆ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉ ምን አላረግም አልፈራ ያለው ዳዊት የመድረክ ጀግና የነበረው ራቁቱን በሜልኮል ፊት የጨፈረው የዘመረው ዳዊት ይመጣል። ሃሌሉያ! እንደ እግዚአብሔር ያለ ግን ጌታ ሰው አይረሳም። ሃሌሉያ! የዳዊት አምላክ ይህን ያህል ጊዜ ተከትለን ይህን ያህል ጊዜ አስቆጥረን ስንጠብቀው የነበረው ነገር ሌላ የሆነብን ሌላ ብሎ ሐዘን ውስጥ የመክተት ጉዳይ። የእናንተ ጌታ የኛ ጌታ ተጨንቀሃል ፈርተሃል ብሎ ጥሎ የሚሄድ አምላክ አይደለም። በተጨነቀ ጊዜ ቀርቦ የሚያነጋግር ይችላል ጌታ። አሜን። በተጨነቀ ጊዜ በወደቀ ጊዜ አይቻልም በተባለው ጊዜ እግዚአብሔር ግን ቀረበና እኔ እችላለሁ። አሜን። ለዳዊት ምን አለው? እኔ እችላለሁ፣ ሂድ ውጣ፣ ታሸንፋለህ፣ ትወርሳለህ፣ ትጠረምሳለህ ብሎ ላከው። አሜን። ዛሬ እኛ ጌታ ይሄ ነው። ባንተ ውስጥ ሆኖም እንደሚል ታውቃለህ። ያስ ይቻላል። አሜን። ውድቀት አለ፣ መነሳት አለ፣ እስራት አለ፣ መፈታት አለ፣ የተወሰደ ነገር አለ፣ ይመለሳል። ለምን? እሱ ሕያው ስለሆነ፣ ቃሉ ሕያው ስለሆነ። እናንተ ክብር ለኢየሱስ። አብያታር መጣለት። ዳዊትም ይህን ሰራዊት ልከተሉን ደርስባቸዋለን ሲል እግዚአብሔርን ጠየቀ። እግዚአብሔርም በርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ፣ ተከተል ሲል መለሰለት። ስለዚህ ዳዊትና አብረውት የነበሩት 600 ሰዎች ወደ ቦሶር ወንዝ መጡ። ጥቂቶቹም በቦሶር ወንዝ ቆዩ። 200ዎቹ እጅግ ዝለው ስለነበር ወንዙን መሻገር አልቻሉም። ነገር ግን ዳዊትና 400 ሰዎች መከታተላቸውን ቀጠሉ። ቁጥር 11 እነርሱም በምድረ በዳ አንድ ግብፃዊን አገኙ። ወደ ዳዊትም አመጡለት። የሚጠጣውን ውሃና የሚበላው ምግብ ሰጡት። እንደዚሁም የበለስ ጥፍጥፍ ቁራሽና 2 ደረቅ የወይን ዘለላዎች ሰጡት። 3 ቀንና 3 ሌሊት ምንም እህል ስላልበላ ውሃም ስላልጠጣ ይህን ከበላ በኋላ ነፍሱ ተመለሰች። ቁጥር 13 ዳዊትም አንተ ማን ነህ? የመጣኸውም ከየት ነውስ ብሎ ጠየቀው። እርሱም እንዲህ አለው፣ እኔ ግብፃዊ ሲሆን የአንድ አማሌቃዊ ባሪያ ነኝ። 3 ቀን በፊት ታምሜ በነበረበት ጊዜ ጌታዊ ጥሎኝ ሄደ። ከሊታውያን ደቡብ የይሁዳን ግዛትና የካሌብን ደቡብ ወረን፣ ጺቅላግን በእሳት አጋየናት። ጠላትን በእጅ አሳልፎ ይሰጣል። አጋየናት። ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል። የጋየው ነገር እንዳለ እዚህ ጋር ይናገራል። ክብር ለኢየሱስ ይሁን።
ቁጥር 15 ዳዊትም ታዲያ ወራሪው ሰራዊት ወዳለበት መርተህ ታደርሰኛለህን ሲል ጠየቀው። አንዳንድ ጊዜ በእንደዚህ አይነት ሁኔታ ውስጥ እግዚአብሔር የሚሰራው ነገር በማይመስል ነገር ወራሪው እኮ ጥሎ ሄዷል፣ ዘርፎ እኮ ሄዷል፣ ያንተን ነገር ያንቺን ነገር ነገሮችን አመሰቃቅሎ ጠፍቷል። እግዚአብሔር ግን በተናቀው ነገር በቃ አይመስልም። አንዳንድ ጊዜ እግዚአብሔር ስራ በእምነት ካልሆነ በማየት ሳይሆን በእምነት ነው የሚሰራው። ክብር ለኢየሱስ ይሁን። በማይመስል ነገር ይሄንን ሰው አገኘ፣ ይህም ሰው ጠላት ያለበትን ስፍራ ወስዶ አሳየው ይላል። ክብር ለኢየሱስ ይሁን። ዳዊትም ወደ ታች መርቶ ባደረሰው ጊዜ ወራሪዎቹም ከፍልስጤማውያንና ከይሁዳ ምድር ከወሰዱት ታላቅ ምርኮ የተነሳ በየቦታው ተበታትነው ይበሉና ይጠጡና ይዘፍኑ ይጨፍሩም ነበር። ጠላት ይጨፍራል በማረከው ምርኮ ማለት ነው። ዳዊት ከዚያች ዕለት ማታ ጀምሮ ማግስቱ ምሽት ድረስ ወጋቸው። በግመል ተቀምጠውም ከሸሹት 400 ወጣቶች በስተቀር ከመካከላቸው ያመለጠ አንድም አልነበር። 18 ዳዊትም ሁለቱን ሚስቶቹን አስመለሰ። ትንሽም ሆነ ትልቅ ወንዶቹን ሴት ልጆቹንና ምርኮም ሆነ ሌላ አማሌቃውያን ከወሰዱት ነገር ምንም የጎደለ ነገር አልነበር። ዳዊትም ሁሉን ምን አደረገ? እስቲ ሁሉን ምን አደረገ? ሁሉን ምን አደረገ? አስጣለ። ከጠላትህ ጉሮሮ ላይ ሁሉን ምን ታረጋለህ ነው? አስጣለ፣ አስመለሰ። ምርኮ ይመለሳል። ሃሌሉያ! ኢየሱስ ጌታ ነው። ምርኮ ምን ያደርጋል? ምርኮ ይመለሳል። ኢየሱስ ጌታ። ምርኮ ምን ያደርጋል? ይመለሳል። በእምነት በእግዚአብሔር ቃል አማካኝነት ምርኮ ምን ያደርጋል? ይመለሳል። እመኑት እግዚአብሔር። ቁጥር 20 ላይ እንደዚህ ይላል፣ እንዲሁም ዳዊት የበጉን የፍየሉን የላሙን መንጋ ሁሉ ወሰደ። ሰዎች ሁሉ ይህ የዳዊት ምርኮ ነው እያሉ መንጋውን ከሌሎች ከብቶች ፊት ይነዱ ነበር። ከዚያም ዳዊት እጅግ በመድከማቸው ምክንያት ሊከተሉት ወዳልቻሉት ቦሶር ወንዝ ቀርተው ወደ ነበሩት ወደ 200 ሰዎች መጣ። እነርሱም ዳዊትንና አብረውን የነበሩት ሰዎች ለመቀበል ለሴሌብሬሽን ወጡ ይላል። ዳዊትም ሰዎቹ ወደ እርሱ እንደቀረቡ ዳዊትም ሰላምታ ሰጣቸው። ከዳዊት ተከታዮች ክፉዎችና ምናምንቴዎች ሁሉ ግን አብረው ስላልዘመቱ ካመጣነው ምርኮ አናካፍላቸው፣ ነገር ግን እያንዳንዱ ሚስቱና ልጆቹን ይዞ ብቻ መሄድ ይችላል አሉ። ዳዊት ግን እንዲህ አለ፣ ወንድሞቼ ሆይ ጠበቀን፣ የመጣብንን ወራሪ በእጃችን የጣለልንን ሃሌሉያ እግዚአብሔር ነው። እርሱ በሰጠን ነገር ይህን ማድረግ አይገባም። ምርኮ ሲመለስ እግዚአብሔር ሲባርክ እግዚአብሔር ነገሮችን ወደ ሬቨሌሽን ሲያመጣ የኔ የምንለው ነገር የለም። ክብር ለስሙ። በምርኮ ውስጥ የሰራው ማን ነው? እግዚአብሔር ነው። ጠላትን በእጅ አሳልፎ የሚሰጥ ማን ነው? እግዚአብሔር ነው። እግዚአብሔር ጠላትን በእጅ አሳልፎ ከሰጠ በኋላ ይህ የኔ ነው ብለህ እንድትመጻደቅ እግዚአብሔር አይፈልግም። ክብር ለኢየሱስ ይሁን። ለሌላው ምን አድርግ? ቸርነትን አድርግ። ለሌላው ምን አድርግ? በጎነትን አድርግ አለ። ክብር ለኢየሱስ ይሁን። እግዚአብሔር በክርስቶስ ኢየሱስ ቤተክርስቲያንን የሚጠብቃት ሌቨል አሁን ምንድነው ካላችሁኝ፣ ምርኮን ማስመለስ። እንደ ጋዘሪንግ እንደ ቤተክርስቲያን ልንቆም የሚገባን አንድ ጉዳይ ምንድነው ካላችሁ፣ የተወሰደብንን ምርኮ ማስመለስ። ሃሌሉያ! ምርኮ ይመለሳል። ለምን? ኢየሱስ ክርስቶስ ስላሸነፈ፣ በእምነት በእግዚአብሔር ቃል አሸናፊ ስለተደረገችው ቤተክርስቲያን። በቤተክርስቲያን አማካኝነት እግዚአብሔር ሊሰራ ያለው ስራ ትልቅ ነው። የኔ ምርኮ የና ምርኮ ምንለው ጉዳይ አይደለም። የእግዚአብሔር አጀንዳ ቤተክርስቲያን ነች። አሜን። አንድን ሱፐርስታር አድርጎ አንድን ሰው አውጥቶ አንድን ሰው አግንኖ እዩኝ እንድትሉት እግዚአብሔር አይፈልግም። እንድናየው የተጠየቀ ነው። ማን ነው? እርሱን ስሙት፣ የሚላችሁን ሁሉ አድርጉለት። ማንን? ኢየሱስን። ኢየሱስ ዋጋ ከፍሏል። ኢየሱስ ምርኮን አስመልሷል። ኢየሱስ ለኃጢአታችን ሞቷል። ኢየሱስ ለጠላት ለዲያብሎስ የተሰራውን ስራ ምን አድርጎልናል? አፍርሶልናል። አሜን። ከአሸናፊዎች የመብለጥን ጉልበት ሰጥቶናል። ዛሬ ቤተክርስቲያን ሜንቴን ልታረግ የሚገባት ጉልበት ያ የትንሣኤ ጉልበት አለ። ክብር ለኢየሱስ።
ያንን ጉልበት ቤተክርስቲያን ዶርማንት አርጋ ስለያዘች ነው ጠላት እየቀለደ ያለው። ግን አሁን ወደ ኦሪጂን እግዚአብሔር ወደ ጠራት እግዚአብሔር ወደ አሰበላት እግዚአብሔር ላሳያት ነገር ቤተክርስቲያን ግን ታጥቃ ምን ታርግ ትነሳ። የጽዮን ልጅ ሆይ የሚከለክልሽ የለምና ተነሽ ተነሺ። በቃ ኢየሱስ ጌታ ነው። ተነስ፣ መንፈስ ቅዱስ ካንተ ጋር አለ። አብያታር ምን እንደሚል ታውቃላችሁ? መንፈሱ ካንተ ጋር አለ፣ አንቺ ውስጥ አለ። ማን? መንፈስ ቅዱስ። ምን ሊያደርግ? አበረታለሁ። ምን ሊያደርግ? ረዳህም አለው። አሜን። አስወርሰሃለሁ። ይሄን ነው የሚናገረው መንፈሱ ዛሬ እየተናገረ ያለው ቤተክርስቲያንን እያስነሳ ያለ የተማረከ ምርኮ ካለ ወደ እርሱ የሚመለከቱ ሁሉ ያበራሉ። ሃሌሉያ። በክርስቶስ በመስቀሉ ላይ በተሰራው ሥራ ከአሸናፊዎች እንበልጣለን። አሜን። የደከማለ፣ የተጨነቃለ፣ የታሰራለ፣ የተፈራለ ነገሮች የተመታቱበት ሰው አለ። ግን ምን ይላል እግዚአብሔር ቃል? ና ወደ አብያታር ና ወደ እግዚአብሔር ቃል ና። ዛሬ ከዚህ ከእግዚአብሔር ቃል የሚነገረው ቃል ውስጥ ያለውን መንፈስ ያስነሳል። አሜን። ማጂክ አይደለም የምንናገረው። በእናንተ ውስጥ ያለው ያ መንፈስ ሲነሳ የጠላት የዲያብሎስ እስራት ይበጠሳል። የዚያን ጊዜ መንገድ ይቀናልሃል። የዚያን ጊዜ ከናወንልሃል። አምላክ እግዚአብሔር ካንተ ጋር ይሆናል። አባትና እናት እንደሌላቸው ልጆች ኦርፋን አይደላችሁ። ያለ አባት ያለ እናት እንድትኖሩ እግዚአብሔር አልጠራችሁ። ነው እስከ ዓለም ፍጻሜ ድረስ እኔ ከማጋ ነኝ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል ይላል ጢሞቴዎስ። ነገር ግን ለመንፈሳዊ ነገር ራስን ማስለመድ ለአሁኑም ለሚመጣው፣ እስቲ ለአሁኑም በሉ ለሚመጣው። አዎ መንፈሳዊ ነገርን አስለምዱ ራሳችሁ። ዳዊት በተጨነቀ ጊዜ መንፈሳዊ ነገር ውስጥ ነው ሄዶ የተመሸገው። መንፈስ ዓለም ውስጥ ነው ራሱን የሰወረው። የዚያን ጊዜ ድምጽ መጣለት። ትችላለህ፣ ትችያለሽ። ጌዲዮን የሚባለው በወይን መጠመቂያው ስንዴ ሲወቃ የእግዚአብሔር መንፈስ መጥቶ አንተ ጽኑና ኃያል ሰው አለው። ለምን? ፈርቶ የተደበቀን ሰው። አዎ እግዚአብሔር ሲመጣ ግን ፍርሃትን አይ እርሱ ራሱን ያል ማንነቱን ባንቺ ውስጥ ያል ክብሩን ባንተ ውስጥ ያል ምን ማድረግ እንደሚችል ያውቃል። እግዚአብሔር እንዴት እንደሚያድን ያውቃል። እንዴት እንደሚያድን ያውቃል እግዚአብሔር ያውቃል። እግዚአብሔር እንዴት እንዲያስመልጥ ያውቃል። እግዚአብሔር ያውቃል። እግዚአብሔር የሚያመልኩት የሱ የሆኑት በመከራው መሃል የሚያለቅሱት የሚያመልኩትን የሱ የሆኑት በመከራው መሃል የሚያለቅሱት። ይችላል የጌታ ይችላል። ባንተ ይችላል። ባንተ ይችላል። ባንቺ ኳሊፋይ የሚያረግህ ሌላ ማንም የለም። ኢየሱስ ፈርተ ተደብቀ እንኳን ቢሆን ኢየሱስ ካለ ኳሊፋይ ታረግ። ለምን? ከእርሱ ጋራ በክብር ተነስታ እግዚአብሔርም ከክርስቶስ ጋር አስነሳን ነው የሚል። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠ። ይችላል ጌታ። አሸናፊ ቤተክርስቲያን ነች። አሜን። እንደ ጋዘሪ እግዚአብሔር የጠራት ያቺ ቤተክርስቲያን፣ በዋጋ የተገዛች ያቺ ቤተክርስቲያን፣ በቤተክርስቲያን አማካኝነት አሸናፊነት አለ። ጠላት ይህን ስለሚያውቅ ነው ቤተክርስቲያን ላይ ፎከስ አድርጎ የቤተክርስቲያንን ነገር በቃ ዲስኳሊፋይ ለማድረግ የሚጥር። ለምን? እግዚአብሔር በቤተክርስቲያን አማካኝነት መንግስቱ ይገዛል። እስቲ አሜን በሉ። ለዚህ ኢየሱስን ከሙታን ካስነሳ በኋላ በክብር ካስቀመጠ በኋላ በቤተክርስቲያን የተሰጠውን ስልጣን ሁሉ ለቤተክርስቲያን ምን አደረገ? ሰጠንም። ለቤተክርስቲያን ቤተክርስቲያን እኮ ነች እቺን ምድር ልትገዛ ልታስተዳድር የተጠራች። ሃሌሉያ። ጠላት ዲያብሎስ ሳይሆን ኢየሱስ ራሱ በማን
በቤተ ክርስቲያን አማካኝነት ምርኮ ምን ያደርጋል? ይመለሳል። ዛሬ ምርኮ ይመለሳል። እናገራለሁ ለዚህ ቤት ምርኮ ምን ያደርጋል? ምርኮ ይመለሳል። አብያታር መጥቷል። መንፈስ ቅዱስ አለ። ድምፁ መጥቷል። ኃይሉ መጥቷል። ክብሩ መጥቷል። የኔ ኢየሱስ ለኔ ልዩ ነው። ፍቅሩ እንደማለዳ ምጠል ስጋና ደም ዘልቆ ጅማት ዘልቆ ይገባል ይረካል ውስጥ የማያቋርጥ ደስታን የሚሰጥ መራራ ኑሮ የሚያጣ ከኢየሱስ ልብ የሚመነጭ የፍቅሩ ዘይት ውስጤን አራሰው። የፍቅሩ ዘይት የቀራንዮ ዋጋ የተከፈለበት ያ የትኩሱ ደም ዘይት። ሃሌሉያ ሃሌሉያ። በፍርሃትሽ የማይጥል ዘይት፣ በውድቀት የማይተው ዘይት፣ ሊፈርድብህ ሳይሆን ሊያድንህ የመጣ በእኔም አልፈርድብሽም ያላት አይደለምን? ፍጹም አምላክ ፍጹም ሰው በአምላክነቱ መፍረድ እየቻለ ከናንተ ኃጢአት የሌለባት የመጀመሪያውን ድንጋይ አንስቶ ይወርውር ሲል እሱ መወርወር ይችላል። ለምን? ፍጹም አምላክ። ማንም ግን ኳሊፋይ ስላላደረገ ሁሉም ድንጋዩን ጥሎ ሄደ። ከዛስ ምን አለ? አንቺ ሴት ከሳሾችሽ ወዴት አሉ? በእኔም አልፈርድብሽም። ዳግመኛ ኃጢአትን አትስሪ፣ በሰላምም ሂጂ። የቤተ ክርስቲያን ድምጽ ተነሱ። የእግዚአብሔር ሕዝቦች አሜን። በግልት በኮንደምኔሽን በጠላት እስራት በመፈራረስ ብቻ ዘመን አናወራም። በመነሳት ደግሞ ጊዜ አለ። የመነሻ ጊዜያችን ነው። ቤተ ክርስቲያን በክብር የምትወጣበት ጊዜዋ ነው። ሃሌሉያ። ኢየሱስ ባንቺ ይችላል፣ በቤተ ክርስቲያን ይችላል። መጽሐፍ ቅዱስ ይነግረናል። ሮሜ ኤፌሶን 6 በቀረውስ በጌታና በደንብ በሉ እስቲ በኃይሉ ችሎት የበረታችሁ በምን? በኃይሉ ችሎት። ለምን? ኃይል አለ፣ የእግዚአብሔር ኃይል አለ አብሮ። በኃይሉ ችሎት አለ እንጂ ባንተ ብቃት፣ ባንተ አቅም፣ ባንቺ ችሎታ፣ ባንቺ ልምምድ አላለም። በእርሱ ኃይል ችሎት እግዚአብሔር ይችላል። እኔ እችላለሁ እኔ አይደለሁም፣ እርሱ ግን በእኔ ውስጥ ይችላል። በኃይሉ ችሎት ምን አድርጉ? የበረታችሁ ተነሱ። የእግዚአብሔርን ቃል ያዙ፣ ድምፁን ያዙ፣ መንፈሱን ያዙ። በኃይሉ ችሎት ምን አድርጉ? ኮማንድ ነው፣ ትእዛዝ ነው። ጥያቄና መልስ አይደለም። ትእዛዙ ምንድነው? የበረታችሁ ሁኑ። ለምን? የዳቢሎስን ሽንገላ እየሸነገለ እኮ ነው ሰው እየጣለ፣ እያታለለ እኮ ነው ስርዓት ውስጥ የሚከት፣ እያጭበረበረ እኮ ነው ሰዎችን ቦንዴጅ ውስጥ እየከተተ። ነገር ግን ቤተ ክርስቲያን በኃይሉ ችሎት የበረታች መሆን ስትጀምር ነገር ይቀየራል። አሜን። እስቲ አሜን በሉ። አሜን በሉልን። አዎ አንቺንም አንተንም የእግዚአብሔር ቃል በኃይሉ ችሎት ክርስቶስ በመስቀሉ ላይ በሰራው ስራ ከአሸናፊዎች እንበልጣለን። እናንተንም ሁላችንም እንበልጣለን። ቤተ ክርስቲያን አሸናፊ ነች። መርዶ አርጂ አልቃሽ አስለቃሽ አይደለችም። መልካም ዜና የምታወራ ነች። ሃሌሉያ። ኢየሱስ አለ በመካከሏ፣ አትናወጥም እላለሁ። ኢየሱስ ጌታ፣ ክብሩ ሰማያትን ሸፍኗል፣ ምስጋናው ምድር ሁሉ ሞልቷል። አቤት አቤት እንደ እግዚአብሔር ያለ ማን? አቤት አቤት እንደ ኢየሱስ ያለ። ሁለተኛ ጢሞቴዎስ 4 ላይ 7 ምን ይላል? መልካሙን ገድል እጋድያለሁ። መልካሙን ምን ገድላል? እኔ የምጋደለው ገድል አለ፣ አንቺ የምትጋደዩ ገድል አለ። ኢየሱስ ጌታ ነው። ሃይማኖትን ጠብቄያለሁ አለ። ክብር ለኢየሱስ።
ቅድም የነገርኳችሁ ኤፌሶን 6 ላይ ክፉ ቀን ሲመጣ ፈጽማችሁ መቋቋም ትችሉ ዘንድ የሚል ቃል ክፉ ቀን ሲመጣ evil day እናንተ እኮ አይደለም ያመጣችሁ ምድር ላይ ያለው ጨለማ የሚሰራው ስራ ስላለ ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ምን አርጉት እንሱ ልበሱ ያዙ ኑ ወደ እግዚአብሔር ሐሳብ ግቡ ኑ ወደ ውጊያው ስፍራ ግቡ ኑ ወደ ልምምድ ውስጥ ግቡ ኑ ቡት ካምፕ ይላል በዚህ በመድራ ቡት ካምፕ አለ ልምምድ በቃ እናንተ ኳሊፋይ ማድረግ የሚችል 30 ቀን ይሆነ 15 ቀን የተለያየ ትሬኒንጎች አሉ የሚሰጥ ትሬኒንግ አለ በዛ ትሬኒንግ ውስጥ ሰዎች ገብተው ባድሊያቸውን ፈርም አድርገው ነገሮቻቸውን የሚሰሩበት ጢሞቴዎስ ላይ ሲነግረን ሰውነትን ለስጋዊ ነገር ማስለመድ ለጥቂት የሚለው ያን ፊዚካል ኤክሰርሳይዝ ፕሮፊት ለጥቂት ነገር ግን መንፈሳዊ ኤክሰርሳይዝ የሚባላል አሜን በሉ ለዛ መንፈሳዊ ኤክሰርሳይዝ ውስጥ ገብተን መስራት ስንጀምር የሆነ ያለው ምንድነው መንፈሳዊ ማሰለችንን ያወጣን ሮጥ በጥቂት ነገር ተፈራ ተጨነቅ የነበርከው ሰውዬ ማሰለ ያደገ ሲመጣ የጠላትን ስራ ማፍረስ ተጀመረ ሂድ ከዚህ ተለዋል አሜን ተማርካል ጠፍታስል አልጠፋም ከማይጠፋ ዘር ተወልጃለሁ ካሸናፊዎች ይበልጣለሁ በኔ ውስጥ ያለው በዓለም ካለው ይበልጣል በየመናገር እጀምራለሁ እዚያን ጊዜ እግዚአብሔር ክብር ይገለጣል እዚህ ምርኮቻችሁ ዛሬ ምን ያረጋል መለስ የቤተ ክርስቲያን ምርኮ ምን ያረጋል መለስ አስመልስ ምርኮን ዛሬ ተዋጋ መልካሙን የእምነትን ገድል ተጋደል ጦርነት ውስጥ ግባ የእግዚአብሔርን ነገር ተናጠቅ ሃሌሉያ ዳዊት ሄዶ ነው አስመልሶ የመጣው እኛም ዛሬ እናስመልሳለን ኢየሱስ ጌታ